የዚህ አይነት ነገር ገጥሟችሁ ያውቅ ይሆን? ከረጅም የሥራ ቆይታ በኋላ ወጣቱ ከሥራ ወደ ቤት ተመልሶ መጣ። ፍቅረኛው ሙሉ ጠረጴዛውን በተለያየ አይነት በስጋ የተሰሩ ምግቦች ሞልታ ስትጠብቀው በጣም ተገረመ። ሆኖም ለምግብ ብዙ ገንዘብ በማባከኗ በጣም ተቆጣት። እሷም ፈጠን ብላ የገዛችውን ነገር በጠቅላላ በቅናሽ እንደገዛችው፣ ጮማውን እንዴት እንደተጠቀመችበት፣ ቀጫጭኖቹን ስጋ ከአትክልት ጋር እንዴት አዋህዳ እንደሰራች፣ በትራፊው ደግሞ እንዴት የሚገርም ሾርባ እንደሰራች ነገረችው። የቀረበው ቡፌ ውድ ይመስላል፣ ነገር ግን $1 በታች እንደሆነና ይህም ባሏን ደስተኛ ለማድረግ ያለውን ነገር እንዴት አብቃቅታ እንደተጠቀመች አስረዳችው። ይህ ደሃ ባሏ ለረጅም ጊዜ የጠፋ የከተማው ትልቅ ከበርቴ ልጅ እንደሆነ አታውቅም ነበር። አንድ ቀን ምሽት በመደብር ውስጥ እየሰራች አጠገቧ ያለው ሱቅ የምትሰራው ሴት ስልኳን ይዛ እየበረረች ወደሷ መጣችና ፍቅረኛዋ ለዓመታት ሲፈልጉት የነበሩ ቢሊዮነር የሆኑ ቤተሰቦች ጋር እንደተገናኘና ወደ ቤታቸው እንደወሰዱት ነገረቻት። የሰማችው ወሬ ትልቅ የምስራች ቢሆንም ልጅቷ ግን ከልክ በላይ ደንግጣ ነበር። ምክንያቱም ለቀናት ከፍቅረኛዋ ጋር ተገናኝተው አያውቁም። ሴትዮዋም ወንዶች አንድ ሀብታም ሲሆኑ የተነሱበትን እንደሚረሱ ነገረቻት። ልጅቷም በትዝታ ባህር ነጎደች። ፍቅረኛዋ የምትሰራበት መደብር በየቀኑ ነበር የሚመጣው። ኮሌጅ የሚገባበት እድል አግኝቶ ለትምህርት ግን የሚከፍለው ስላልነበረው እሷ ቁጠባዋን አውጥታ እየረዳች ትምህርቱን እንዲጨርስ አድርገዋለች። ገንዘቧን ለማብቃቃት ርካሽ የሆኑትን ምግቦች ብቻ ነበር የምትገዛው። ባሏን ደስተኛ ለማድረግ ያለችውን ትንሽ ስጋ አብቃቅታ ቡፌ ሙሉ ምግብ ታዘጋጅ ነበር። እርሱም ወደፊት ተግቶ እንደሚሰራና አንድ ቀን የሚገባትን ጥሩ ሕይወት እንደሚሰጣት ቃል ገብቶላት ነበር። ይህንን ሁሉ ካስታወሰች በኋላ ፍቅሯ እሷ እንደማይተዋት እርግጠኛ መሆኗን ነገረቻት። ወሬያቸውን ሳይጨርሱ ፍቅረኛዋ ወደ እነሱ መጣ። እሱን እንዳየችው ከመጠን በላይ ደስ አላት። ነገር ግን ግራ ተጋብታም ነበር። አሁንም የለበሰው ድሮ የሚለብሰውን ተራና ርካሽ ልብስ ነበር። ምኑም የቢሊዮነር ልጅ አይመስልም። ግርታዋን ከተረዳ በኋላ ቤተሰቦቹ ከውጭ ሀብታም እንደሚመስሉ፣ ነገር ግን እውነታው ብዙ ዕዳ እንዳለባቸውና ያን ያክል ብዙ ገንዘብ እንደሌላቸው ገለጸላት። አሁንም የመጣው እሷ ጋር ያሉትን ዕቃዎቹን ሰብስቦ ወደ ቤተሰቦቹ ለመሄድና ከእነርሱ ጋር ጥሩ ጊዜ ለማሳለፍ አስቦ እንደሆነ ነገራት። በድጋሚ ወደ እሷ እንደሚመጣ መጠየቅ ፈልጋ ነበር። እሱ ግን ከቤተሰቦቹ ጋር አሁን ገና እንደመገናኘታቸው መጠን ላልተወሰነ ጊዜ አብሮ መሆን እንደሚፈልግ ገለጸላት። ከንግግሩ ምን ያክል ሊርቃት እንደፈለገ ተረድታለች። የዚያን ምሽት አንድ አልጋ ላይ አብሮ ቢያድሩም እንደማይተዋወቅ እንግዳ ሆነው ነበር። የሆነ ጊዜ የማይሰበር የሚመስለውና ብዙዎችን የሚያስቀናው ፍቅር አሁን በመካከላቸው የለም። ጭራሽ ደግሞ ቤተሰቦቹ ገንዘብ ስለሚያስፈልጋቸው እስካሁን ያጠራቀሙትን ገንዘብ ግማሹ እንድትሰጠው ሲጠይቃት በሁለቱ መካከል ነገ የሚባል ተስፋ እንደሌለ አሁን ገባት። እኩለ ሌሊት ሲሆን እሷ ከተኛችለት በኋላ በዝግታ ስልኩን አውጥቶ ለቀድሞ ፍቅረኛው መልእክት መጻፍ ጀመረ። አሁን በ100 ሚሊዮንና ቢሊዮን የሚቆጠር ሀብት ያለው ሰው እንደሆነና ወደ እርሱ እንድትመለስ ጻፈላት። ፍቅረኛው ይህንን ስትመለከት ልቧ ተሰበረ። ተጀምሮ እስከሚጨረስ ለሷ ምንም ፍቅር እንዳልነበረው አሁን ነገር ሁሉ ተገለጠላት። እንባዋን መቆጣጠር አልቻለችም። የሲቃዋ ድምፅ አነቃው። እውነታው እንደተነቃበት ሲያውቅ እሷ ላይ ተናዶ ተነስቶ ሊወጣ ሲል እሷ ነገሩን እንዲያብራራላት ጠየቀችው። እሱ ግን በትዕቢት እየደነፋ እዚህ ከፍታ ላይ ለመድረስ ብቻውን ሲለፋ እንደኖረና እዚህ ከፍታ ማንም ወደታች እንዲጎትተው እንደማይፈቅድ ገለጸላት። እሷም እየጮች ማንም ሊያወርድ የሚፈልግ እንደሌለ ገለጸችለት። እሷ ከሱ ጋር እዚያ ከፍታ ላይ ለመሆን ብቻ እንደምትፈልግ ነገረችው። ከ5 ዓመት ቆይታ በኋላ እሱ የደረሰበት ከፍታ ላይ እሷም አብራው ልትቆምና የሱ ስኬት ተቋዳሽ ልትሆን እንደሚገባ ስትነግረው እሱ ግን በተሳሳተ መንገድ ተረዳት። ገንዘብ አፍቃሪ ሴት ነሽም አላት። ይህ ንግግር ልክ እንደ ቢላዋ ልቧ ላይ ተሰነቀረ። ከዚያም ራሷን መቆጣጠር አልቻለችም። እውነታውን ፊት ለፊት ነገረችው። ምንም ገንዘብ በሌለው ሰዓት እንዳስጠጋችው፣ እሷ ገንዘብ አስተምራ እንዳስመረቀችው፣ ያንዳንዱ የምግብ ወጪውን እሷ እንደሸፈነችና ያን ያክል ገንዘብ አፍቃሪ ሴት ብትሆን ኖሮ ለዓመታት ካላገባውሽ እያለ የሚጨቀጭቃትን 3 ትልቅ ድርጅቶች ያሉትን ባለሀብት ያኔ ገና ድሮ ታገባው እንደነበር ነገረችው። በዚያ ላይ ሰርቼ ለፍቼ ጠይው ተሰጥሻለሁ ሲላት የነበረው እሱ እንደነበር ልታስታውሰው ሞከረች። በገዛ ንግግሩ ስላፈረ ከቤት እንድትወጣ አዘዛት። ይህንን ቀዝቃዛና ያለመደችውን ሰው ያየች ቁጣዋን መቆጣጠር አልቻለችም። ባለ በሌላ ኃይሏ ፊቱን አጩላው ወደ ኋላ ሳትመለከት በአንድ ወቅት ፍቅር በፍቅር የነበረውን ጎጆ ጥላ ወጣች። በምሽት ተንቀሳቃሹን መደብር እየነዳች ዝም ብላ እግሯ ወደ መራት ሄደች። በድንገት አንድ ድንጋይ ባጃጁን አስቆመው። ድንጋዩን ዞር ለማድረግ ከመኪናው ወረደች። ወዲያው አንድ የታክሲ ሹፌር በዚያ ያለፈ ሎሚ ሻይ እንድትሰጠው ጠየቃት። ዞራ ፊቷን በትክክል ከተመለከተ በኋላ በጣም ደነገጠ። የታላቁ ቢሊዮነር የጠፋችው ሴት ልጅ ጋር መልኳ አንድ አይነት ነበር።
እሱም የምትፈልገው የቢሊዮነሩ ሴት ልጅ አላት የተባለውን ምልክት ከነገራት በኋላ ባለሀብቱ ልጁን ፈልጎ ላመጣለት 10 ሚሊዮን ብር ሽልማት እንደሚሰጥ ማስታወቂያ መውጣቱን ነገራት። እሷ መሆኗን ለማረጋገጥ የዲኤንኤ ምርመራ ለማድረግ የፀጉር ዘለላዋን ነቅላ እንድትሰጠው ጠየቃት። ባለሀብቱ ፍንጩን እንኳን ለሚናገር እስከ 500,000 እንደሚሸልምም ነገራት። እሷ ግን የዚህ አይነት ዕጣ ፈንታ እንደሚኖራት አስባ እንኳን አታውቅም። ቢሆንም ሰውየው ደስ እንዲለው ከፀጉሯ ላይ ዘለላውን ነቅላ ሰጠችው። በሚቀጥለው ቀን ኤቲኤም ካርዷ ቤት ስለነበር ወደ ቤት ስትመጣ የበሩ ቁልፍ ተቀይሮ ነበር። በጣም ተበሳጭታ ፍቅረኛዋ ጋር በመደወል ዘባ እንዲሰጣት መልእክት አስቀመጠችለት። የሚያስገርም ሁኔታ ኤቲኤሙን ልትመልስላት የመጣችው አዲሷ ፍቅረኛው ነበረች። እሷን በፍጥነት ይህንን ከተማ ጥላ እንድትሄድ አለበለዚያ ግን የሚመጣባትን መዘዝ እንደማትቋቋም ነገረቻት። እሷ ግን ዛቻውን ወደ ጎን ብላ እንደተለመደው መደብሯ ላይ ስራዋን ቀጠለች። ስራ ጨርሳ እቃዋን እየሰበሰበች የሆኑ ዱርዬዎች በሞተር መጡ። እሷንም ከበው እቃዎቿን እየሰበሩ ከተማውን ጥላ እንድትሄድ ማስፈራራትና ችግር መፍጠር ጀመሩ። እሷም የዚያን ጊዜ ይሄ ያቺ ሴት ያዘጋጀችላት በቀል እንደሆነ ገባት። ህይወት ለዚች ምስኪን ያዘጋጀችላት ሰርፕራይዝ ምን ይሆን? መቀለጃ እንደሆነች ትቀራለች ወይስ በቀጣይ ምን ይፈጠራል? እንደተለመደው ቀጣይ ፓርት እንደተለቀቀ መጀመሪያ ወደ እናንተ እንዲመጣ መጀመሪያ የመደመር ምልክቱን ጠቅ ቀጥሎም ፓርቱ ብላችሁ ጻፉ። ሁሌም ምርጥ ምርጡን ለእናንተ ቤስት ሙቪስ ሪካፕ። ይመቻችሁ።